ስለዚህ ይህ ነበር ለኛ እኮ አላህ አለን ለምንድነው ምን ከስረው እኛ እኮ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመቶች ነን ለምንድነው ማናስተውለው ለኛ እኮ ጀነት አለ ጀነት ለምንድነው ማናገናዝበው መመሳሰልን ምን አመጣው እንዴት ወደን ፈቅደን እሳትን ጀሃነምን እንዴት እንመርጣለን አላህ Subhanahu Wa Ta'ala ነብያቶችና ሰሃቦችን እንደፈተናቸው ገና መቼ ተፈተንን ነገ ወይም ዛሬ እንደምንኖር ምንም አይነት የተረጋገጠ ማስረጃ ሳይኖረን ታዲያ ዛሬ ተውበት ከማድረግ እንዴት እንሸሻለን ያ ኢኽዋን ወንድም እህቶቼ ምንም እንኳን ከናንተ ያነስኩ በሆንም ትንሽ እንኳን በሆንም